ሰላም ወዳጆቼ በያላችሁበት ሰላማችሁ ይብዛ። ተከታዮች እስኪ ፎሎ እንደራረግ፣ ላይክ፣ ኮሜንት፣ ሼር ያላችሁን አስተያየት እያስቀመጣችሁ በመንፈሳዊ ሕይወት ውስጥ አንድ ምክር ወንድሞችና እህቶችን ልንገራችሁ። 7 ጊዜ ድገም፣ 21 ጊዜ ድገም፣ 49 ጊዜ ድገም የሚሉ ነገሮች አሉ። ጎበዝ፣ ከምንም ተነስተን 7 ጊዜ ብንደግም ኃይሉን ፓወሩን መሸከም አንችልም። ጥንቃቄ መደረግ አለበት። መጀመሪያ አንዳንድ ጊዜ እንጨምር። ቢቻል አንድ ነገር ልንገራችሁ። ከጸሎት በፊት ከጸሎትና ነገሮችን ወደኛ እንዲደረጉልን ኃይላቸውን ከማሳደራችን በፊት ራሳችንን እናንጻ። ክሊንዚንግ ይለዋል ፈረንጅ፣ ክሊንዚንግ። አለዚያ ውጤቱ የከበደ ነው የሚሆነው። አይከብድም ግን በቀላሉ የምንፈልገውን ፓወር መጠቀም አንችልም እየተጠቀምንበት። ለምሳሌ የሆነ ነገር ልበላችሁ፣ ሳይገባኝ ራስን ለመጠበቅ የሚደረግ ወይም ትዳርን እንዲሰምር ወይም ደግሞ የቀደመ መንፈስን ለማሰር ብለን ለምሳሌ መዝሙር 4ን አብሮ አደግ መንፈስን ለማስመር መዝሙር 4ን እንጸልይ ብንል 7 ጊዜ እንድገም፣ ወይም መዝሙር 7ን 7 ጊዜ እንጸልይ ብንል መዝሙሩ ጸሎቱ በትክክል ይሰራል። ጎበዝ። ትልቁ ችግር የት ላይ እንዳለ ታውቃላችሁ? ራሳችንን ንጹህ ሳናረግ ይህን ኃይል ራሳችን ላይ ብንጥለው ጦርነት ነው የሚሆነው አካላችን ላይ እና ብዙ ጊዜ ሳናውቅም ሆነ እያወቅን ወደ ገዳም እንሄዳለን፣ ሱባኤያትን እንይዛለን፣ አርመሞን እንይዛለን እና የእነዚህ ጠቀሜታው ምን መሰላችሁ? ራሳችንን መጀመሪያ ንጹህ ማድረግ አለን። ራሳችን ንጹህ ካደረግነው የምንጸልየው ጸሎት ፓወሩ ኃይሉ የተፈለገው ፖይንት ላይ ያርፋል። ለሀብት ብትፈልግ ለሀብት የጸለየው ይደርሳል። ለራስ ላጠብቆት ራስን ለመጠበቅ ወይም የእግዚአብሔር ዘንድ ክብርን ለማግኘት ሀብት ጸጋ ሀብተ መንፈስ ቅዱስ ለማግኘት ከሆነ እንደዚሁ ወደኛ ያድጋል። ነገር ግን ንጹህ እስካልሆን ድረስ ራሳችን ጋር ጦርነት ነው የሚሆነው። የምናደርገው ጸሎት ራሳችን ላይ ጦርነት ይገጥማል። አንዳንድ ሰዎች ራሳቸው ጸሎት አድርገው ራሳቸው ጸልየው ራሳቸው እኹ ሲሉ የሚውሉ አሉ። ጀርባዬ ማጅራት ራሴን የሚሉ ሰዎች አሉ፣ ራሳቸው በጸልዩ ሰው። ምክንያቱም እንደ ታውቃላችሁ መጀመሪያ ራሳችን ንጹህ ማድረግ ስላለብን ነው የሚል ምክር አለ። ወንድሞች ከተሳሳቱ እታረማለሁኝ። ምክር ልምከራችሁ። 7 ጊዜ ጸልይ፣ 10 ጊዜ ጸልይ፣ ወይም 10 ጊዜ 14 ጊዜ ጸልይ፣ 41 ጊዜ ጸልይ የሚባሉ ጸሎቶችን ለምሳሌ ሰላም ለኪ ትልቅ ጸሎት ነው። አንድ አባታችን እንደሚያስተምረው ደጋግመው ሰላም ለኪ ቀን ብትጸልዩት 7 ጊዜ ብትጸልዩት ግርማ ሞገስ ይሆናችኋል። ማታ ብትጸልዩት ደግሞ ለሀብት ጸጋ ሀብት መንፈስ ቅዱስ ይሆናችኋል። ቤታችሁ ሰላም ይሆናል። አዳራችሁ ሰላም የሰፈነበት ይሆናል። ርኩሳን መናፍስት ሰይጣናት አጋንንት የተመቱ ይሆናሉ። ድንግል ማርያም ዋስ ጠበቃ ትሆናችኋለች። ነገር ግን መጀመሪያ እነዚህን ነገሮች ከመጠቀማችን ብዙ አሉ። እኔ ብዙ ማለት አልችላለሁ። በእኔ አቅም ሌሎች አባቶቻችን የሚያስተምሩ ጥሩ እውቀት አለ እምላችሁ። ግን መጀመሪያ ራሳችሁን ፈትሹ። አብሮ አደግ ከዋልድ የሚመጣ መንፈስ አለ። በተለያየ አጋጣሚ እያወቅን በድፍረት ወይም ሳናውቅ በስህተት ወደ አካላችን የገቡ መናፍስት ይኖራሉ። ከልጅነት እስከ እውቀት ያደግንበት አየር ጥሎስ እስካልሆነ ድረስ። ስለዚህ መጀመሪያ ራሳችን መፈተሽ አለብን። 2 7 3 ሱባኤ ይዘን ነጽተን በስነ ስርዓት ጸሎት ያዙልን ብለን አርመሞ ገብተን በደንብ ጾመን ጸልየን ራሳችን ከፈተሽን በኋላ ነው እነዚህን ነገሮች ማድረግ አለብን። አለዚያ ጸሎቱ ይሰራል፣ ግን አካላችን ላይ ካለው መንፈስ ጋር ጦርነት ይገጥምና በኋላ ትረበሻላችሁ። ከቤተሰባችሁ ጋር መስማማት ሊሳናችሁ ይችላል። የጸሎቶች ኃይል አላቸው። መዝሙር 30 ከባድ ጸሎቶች ናቸው። መዝሙር 90፣ መዝሙር 10። ነገር ግን እነዚህን በተባለው ዋጋው 7 ጊዜ 3 ጊዜ 21 ጊዜ 49 ጊዜ ከመጸለይ በፊት ራሳችንን እናንጻ። አሁን እመቤታችን ጾም መጥቷል፣ ከነገ በኋላ ይጀምራል። ስለዚህ እመቤታችንን ልታማልደን ንጹህ እንድታረገን መጀመሪያ በየገዳማቱ እየወደቅን እየጸገርን እየጸለይን እየጾም እየተጠመቅን ራሳችንን ንጹህ አድርገን እንፈትሽና ከዚያ በኋላ እነዚያ የምናደርግ ይሻላል። አለዚያ 70 ዛር ተሸክመን ወይ 70 ጋኔል ተሸክመን ወይም የደብተራ ኮተት ከቤታችን አስቀምጠን 3 7
ብትጸልይ ወይም ደግሞ 7 ጊዜ ብትጸልይ በኋላ ጦርነቱ ካንተ ጋርና ከቤተሰብ ጋር ነው የሚሆንና ጥንቃቄ እናድርግ የሚል ወንድማዊ ምክር አለኝ። በዚህ ጉዳይ ደግሞ እውቀት ያላችሁ ሰዎች ሰፋ አድርጋችሁ ልታብራሩበት ትችላላችሁ። አመሰግናለሁ። ሰላም ሁኑልኝ። ሰላም ያገናኘን።